እስቲ እንግዲህ ቼክ ለማድረግ ነው ቪዲዮ የእውነት ሪከርድ እያደረገ ነው። ሰላም ሰላም፣ እንዴት ናችሁ? እንግዲህ ቪዲዮ ሪከርድ እያደረግኩኝ ይገኛለሁ። አሁን ከሌሊቱ 5 ሰዓት ተኩል እያለ ነው። ያው እንደተለመደው ራሴን በራሴ ነው ፀጉሬን የምሰራው። ስለዚህ ይህንን የመሰለ ቁጥጥር ሰርቼዋለሁ ማለት ነው። ከባለፈው በኋላ ሁለቴ ሰርቼዋለሁ። ይሄ ሁለተኛ ጊዜ ነው እና የምጠቀመው ቅባት ደግሞ ያው ካሮት ኦይል ነው። ከልጅነቴ ጀምሮ የምጠቀመው ቅባት ነው። እንደዛ ነውና የሚገርማችሁ ሰሞኑን ትንሽ የስሜት መዳከም ላይ ነበርኩ። ማለት የከፋኝ የደበረኝ ነበር። እውነቱ እንደዛ ነው እና ሎ ኢነርጂ ውስጥ ነበርኩ ማለትም ይቀላል። ፈጣሪ እንግዲህ ሀገራችንን ሰላም ያርግልን። ያው ሀገራችን ያለችበት ሁኔታም ትንሽ ያሳዝናል። ኢትዮጵያዊ እንደመሆኔ መጠን ሰላሟ ተመልሶ ልጆቿ ተዋደው ምናምን ባይ የጦርነት ወሬ ባንሰማ ደስ ይለኛል። ግን ብቻ ስራው እንግዲህ አሪፍ ነው። ስራ ጀምሬያለሁ ብያችኋለሁ። ያው ኮስሞቲክስ ቤት ነው፣ ሽያጭ ሴልስ ሆኜላችኋለሁ። ያው እነዛን ስራ አለቃ በአጋጣሚ ሆኖ አለቃዬ እኔ ጋር አትውልም ብዙ ጊዜ እና ጀስት እኔ ነኝ እንደ አለቃ ማኔጅ እያደረኩትም ውለው። ትንሽ ቤት ነች፣ ቢሆንም ግን የሚገቡት ፕሮዳክቶች ከአሜሪካን ነው። ስለዚህ ጥሩ ጥሩ ፕሮዳክቶች አሉ። በይዘት ትንሽ ናቸው፣ ያው የመጀመሪያውም ስለሆነ ሱቁ እና እኔ ነኝ እና ሙሉ ቀኔን የምቆጣጠረው እኔ ነኝ። ስለዚህ በቀጣይ ቪዲዮ ማሳያችሁ ዲዛይን ማረጋቸው ቀሚሶችም አሉ። ማለት ያየሁት ይሄ ውስጥ የዲዛይነርነት ኑሮ በራሴ ስኬች እያደረኩት ሳይሆን ጀስት ያየሁትን ነገር ማስቀመጥ እችላለሁ። ኢኔቸር የተሰጠኝ ነገር ነው እና አርክቴክት ምናምንም ጀምሬ ነበረ ከዛ አንጻር በሚለው። ስለዚህ ስዕሎች እሞካከራለሁ። ያው ያለኝን ትርፍ ጊዜ የምጠቀመው እና ስብከት አዳምጣለሁ፣ መዝሙርም አዳምጣለሁ። ያው ወደ አለማዊም ስንሄድ ሙዚቃ አያመልጠኝም። አዲስ ሙዚቃ እንዲያውም ሰሞኑን ሮቤል ሚደቅሳ ነው ያወጣውን አልበም፣ አይ ቲንክ ሮቤል ላይሆን ይችላል ስሙ፣ ተሳስቼ ሊሆን ይችላል፣ ግን ሚደቅሳ ነው ያባቱ ስም እና እሱ ያወጣው ሙዚቃ ስማርት ማርያምን በቃ ሙሉ አልበሙ ምንም አይወጣለትም። በዛ ላይ አንድ ሰው መሰለኝ ሙዚቃና ይሄ ምንድነው ግጥምና ዜማውን ምናምን በብዛት ብዙ ስራዎችን የሰራው ኤርሚያስ መሰለኝ። ኤርሚያስ የሚባል ሰው ነው እና በቃ ማርያምን አጨበጨብኩ። በቃ ተወዳጅ ሙዚቃ እንዴ! በዛ ላይ ልጁ እናቱን የሚወድበት መንገድ ምናምን። በነገራችሁ ላይ እኔ ሙዚቃ ከቨር የብሌን የሚለውን መስቅልቅል ህይወቴ በፍቅርህ አማረ፣ የህይወቴ መንገድ ጎዳና ባንተ ተጀመረ፣ አነሳሁ በደግ ጸሎቴን ለአምላኬ ሳደርግ፣ አነሳሁ በደግ ጸሎቴን ለአምላኬ ሳደርግ። እንደዛ እያለ እንድረስ ከአድማስ ወዲያ አይልባችን ይምራንና፣ ና እንሂድ እንሻገር አላማረም እኛ ነገር፣ ና እንሂድ እንነሳ ምናምን የሚለው እሱ ሙዚቃ መቼም ታውቁታላችሁ። እና በቃ ሰይፉ ሾው ላይ ቀርቦ ራሱ እና ይሄኛውን እንጂ ብሌን የሚለው ሙዚቃዬን ያው ከቨር ልሰራ አስቤ ከ2 ወር በፊት ሪከርድ ተደርጌ ሙሉ ስራውን ጨርሰን አንድ ሰው ነው ያቀናበረልኝ። ቀብድ ብቻ ከፍዬ ሙሉ ክፍያውን አልጨረስኩትም እና በቃ በእንጥልጥል ላይ ነው ያለው ስራው። ስለዚህ ድምጽም እሞክራለሁ፣ ጥሩ ነኝ። ያው ድምፄን ለቤተ ክርስቲያን ባደርገው ጥሩ ነው፣ መልካም ነው። ባለፈውን በሰራውላችሁ ቪዲዮ እግዚአብሔርን ማገልገል ምናምን
ነገር ጥሩ ነው። እሱ ነገር ሳይሻለኝ አይቀርም ወደ ፈጣሪ መጠጋቱ። ግን ሁሉም ነገር እግዚአብሔር ሲፈቅደው ነው የሚሆነው። አሁን ነገር የተረዳሁት ምን እንደሆነ በቃ ጀስት የሆነ ሰዓት ስሜታዊ እንሆንና በቃ ድንገት በቃ ወደ ሃይማኖቱ የሆነ ሰዓት ደግሞ ስሜታዊ ሆነን አይ መጀመሪያ ዓለማዊውን እንጨርስ። ምን ውስጥ ነው ያለሁት እኔ? በቃ አልበሙን ስሰማው በቃ ሙዚቃ ለካ ህይወቴ ነሽ። ግን ሙዚቃ ብሰራ ማለት ጀስት አይ ሙዚቃ እንኳን ጥሩ አይደለም፣ ግን ብሰራ ደስ ይለኛል። እና ምን ልላችሁ ነው? ምንም ማለት ዛሬም እንግዲህ ተስፋ አድርጌ ካሜራዬ እንደሚሻሻል ተስፋ አለኝ። አሁን ትራስ ላይ ደራርቤ ምናምን እኔም ቆሜ አልተመቸኝም ሁላ ስቀርጽ። ቀጣይ ይስተካከላል እና እንደዚህ ነው። ሙዚቃም አይጠቅምም። ዓለማዊነት ጊዜያዊ ነው። ስሜታዊነት ምን ይጠቅማል በእውነት? እና እንሂድ ከአድማስ ወዲያ አይለባችን ኮልኮልኮል እንደው በቃ ጭንቅላቴ ውስጥ አሁን ዛሬ ሙሉ ቀን ስሰማው የዋልኩት ሙዚቃ ነው። ተበላሽ እና ለምን ጀስት እኔ እኮ ኮንሲስተንሲ የሚባል ነገር ስላለ ቢያንስ በሳምንት አንዴ መልቀቅ ስላለብኝ ብዬ ራሴን አሳምኜ ነው የምለቀው እንጂ የሚጠቅምና ሲጠቃም ይዘት እውነት ማለት ስክሪፕትድ የሆነ ስራ ብሰራ ምን አለ የተጠና ምናምን ጽፌ በስነ ስርዓት ባቀርብ ነገሮችን ሞር ራሱ ተደራሽነት የሚሰፋ ይመስለኛል። እና እንደዛ ነው። እንደዛ ባለቅ ጥሩ ነው። ግዴታ 8 ደቂቃ እንዲሞላ አድርጌ ምናምን ቪዲዮ ከመቅረጽ ደህና ኮንቴንቶች ምናምን ባዘጋጅ። በተለይ ኮንቴንት ክሬተሮች ምናምን በቃ ያስቀኑኛል። ኬት ነው የሚመጣላቸው አይዲያው? እኔ እኮ ወፍ መቅረጽ ስላለብኝ ትዝ ሲለኝ ነው የምቀርጽ። እንደዛ ነው። ጎበዝ ነኝ አይደል? እናቴ ነበረች ፀጉሬን የምትንከባከብልኝ። አሁን ካደግኩ በኋላ ግን ራሴ ነው መቆጣጠረው። ከመቆጣጠር ውጭ ሌላ ነገር አላውቅም። ፀጉሬ እንደዛ ነው ማለት። እና የሚገርማችሁ ነገር የስራን ነገር ልንገራችሁ እንጂ ወሬ ጠፋብኝ። ስራ ማለት ነው። ቆይ ብዙ ነገር ነው የምትማሩበት በነገራችሁ ላይ። ለምሳሌ እኔ የኮስሞቲክስ ፕሮዳክቶች ምን ኢቭን አይናችን ላይ እዚህ ጋር የሚደረግ አይላሽ ነው። አይላሽ አለ፣ ኩል አይነት ከለር አለ፣ ሻዶ አለ። ቻፕስቲክ እና ሊፕስቲክ ስቲል አላውቅም ነበር። ይሄ ሊፕስቲክ የሚመስለኝ ውስጡ ላይ እንትን ስቲክ ነገር ያለው ስቲክ ስላለው ሊፕስቲክ ተባለ መስሎኝ ነበር። አሁን አየዋለሁ ስቲክ ያለው ቻፕስቲክ ነው የሚባለው አሉ። በቃ ብዙ ነገር በቃ እያወቅኩ ነው። ሜዲኪዩር ፔዲኪዩር ምን እንደሆነ አላውቅም ነበር። ሜዲኪዩብ ነው ለካ የሚባለው፣ ኪዩብ መጨረሻው። እሱ ነገር አየው። ያው ከፍቼ ባላየውም ታሽጎ ስለሆነ የሚሸጠው ግን የሆነ እንዲህ በወሬ ደረጃ የማውቃቸውን እቃዎች በአካል ያለው እንዴት ነገሮች ኦርደር ሲደረጉ ያለው እቃዎች የሚሸጡት ግዴታ በየቀኑ ፕሮሞት መደረግ አለበት ሳትሰለች። ኢቭን ዛሬ ባይሸጥም በቃ ይቀጥላል። ነገን ተስፋ አድርገን ነው ንግድ ማለት ነው። ንግድ ማለት ዛሬ ስላልሸጥኩኝ እዘጋዋለሁ የምትለው ነገር አለመሆኑን እሱን አየው። በቃ ጀስት ስራ እንዳለው ሰው በጧት ባልነቃም በጣም እንቅልፋም ነኝ። እንቅልፍ ያስቸግረኛል። እነሳና እበራለሁ። ስራ ቦታዬ ቅርብ ነች ደግሞ እዚሁ እኛ ሰፈር ነው እና አስፋልት ተሻግሮ። ስለዚህ ቶሎ እሄዳለሁ ምናምን። ከዛ ቀኑን ሙሉ ስራ ቦታ ማዋል፣ አዳዲስ ሰው መተዋወቅ የሚባል ነገር አለ ምናምን እና ስራ በጣም ይጠቅማል። ሰርቶ ለማያውቅ ሰው በጣም አዲስ ኢንቫይሮንመንት ነው እና ከጎናችን ሌሎች ሱቆች ነው ያሉት። በቃ ሰው አቴንሽን እየሳበ ለሰዎች ጠቃሚ ነገሮችን እያቀረበ
ከዛ ሰዎች መጥተው ሲገዙት የገንዘብ ልውውጥ ይታያል። እሱን አየሁበት ምናምን። ተምሬ ጨርሻለሁ አይባልም። ህይወት ሁሌ ትምህርት ስለሆነች ይቀጥላል። እንደዛ ነው። ከሶሻል ሚዲያ መርቄያለሁ። እንደዚህ ቤት ስመጣ ማታ 3 ሰዓት ነው የምገባው። ማታ ላይ በቃ ስልኬ ዋይፋይ ኮኔክትድ ይሆናል። እዛ ስራ ቦታ ግን ዋይፋይ ሁላ አልጠቀምም። እዚሁ ዳውንሎድ አድርጌ እሄዳለሁ። ከዛ በስፒከር ሙዚቃ ምናምን ከፍታለሁ። ካልሆነ ጠዋት ላይ መዝሙር ከፍታለሁ ምናምን እንደዛ ነው የማደርገው። እና ስክሪን ታይም አውቴ በቃ በሳምንት 0 ገባ። እያየሁ አይደለም። እና በቃ እሱን ጥቅም አግኝቼበታለሁ። አይኔም አርፏል፣ ሰላሙን አገኘ። የማንም ወሬ ሳዳምጥ አልውልም ምናምን ተረጋግቼ የሆነ ከቀልብ መሆን ረዥም ሰዓት ከራሴ ጋር አሳልፋለሁ። ያው ብዙም ሰው አይመጣም ምናምን ነገር እስኪለመድ ቦታው ምናምን እና ሰውን ብዙም ስለማይመጣ አብዛኛውን ሰዓት ብቻዬን ነው የማሳልፈው። ግን ቢሆንም የሚንቀሳቀስ ሰው ይታያል። እንደዛ ነው በቃ። አሁን ራሱ በጣም ደክሞኛል። ብተኛው ሁላ ደስ ይለኛል። ግን ግዴታ ፀጉሬን መጨረስ አለብኝ። ፀጉሬን መጨረስ ስላለብኝ የግድ መጨረስ አለብኝ። እና በቃ ደህና ደሩ። በጣም ነው የምወዳችሁ። የሚሰማኝን እያንዳንዱን ስሜት መናገር መቻል ነው ደስ ይላል። ያው ግን ስርዓት ባለው መልኩ ቢሆን አሪፍ ነው። ምንም ቢሆን የወጣትነት ብዙ ካወራን የምንቀጣበት ነገር ስለሆነ እና በቃ ቻው፣ አመሰግናለሁ። የት ነው የምንሄደው? ሳልጨርስ እንተኛለን። ቆይ ቪዲዮውን ላቁም።